ሰው ልጅ ሊገምተው ከሚችለው በላይ የሆነ በሚሊዮን ለሚቆጠሩ ዓመታት በኦኪያኖስ ጥልቀት ውስጥ ተደብቆ የኖረ አንድ ግዙፍ የባህር ዘንዶ አለ። ስሙ ሌቫታን ይባላል። ይህ ፍጥረት መቃብሩን ሰብሮ የሚወጣበት ቀን፣ በዚህች ምድር ላይ ታላቅ መቅሰፍት የሚወርድበትና ዓለም የምትጠፋበት ቀን እንደሚነገራል። ይህ ተራ የተረት ታሪክ አይደለም። በክርስትና፣ በሜሶፖታሚያ፣ በይሁዲ አፈ ታሪክና በብዙ ጥንታውያን ባህሎች ውስጥ ስሙ በክብርና በፍርሃት ተጽፎ ይገኛል። ዛሬ ሌቫታን በእርግጥ በመካከላችን አለ? የት ነው ተደብቆ ያለው? ናሳ የባህር ምርምሩን ትቶ ወደ ጠፈር የሸሸው ሌቫታንን ፈርቶ ይሆን? እስከ መጨረሻው አብራችሁ ቆዩ። ዛሬ ዓለም ስለ ሌቫታን በድጋሚ እንድታወራ ያደረጋት ጥልቅ ምክንያት አለ። በቅርብ ቀናት ውስጥ በውቅያኖሶች ውስጥ ለሰው ልጅ አይምሮ ግራ የሚያጋቡ ኢሰብአዊ የሆኑ ክስተቶች እየታዩዋል። ጥቂት ቀናት ቀደም ብሎ በህንድ ኬራላ ግዛት በሚገኘው ፓሊካዳሪ የባህር ዳርቻ ላይ በሚሊዮን የሚቆጠሩ አሶች በድንገት ባህሩን ጥሎ ወደ የብስ ወጥተዋል። ከእነዚህም መካከል ዴቪል ፊሽ ወይም አንግለር ፊሽ የሚባለው በውቅያኖስ ጥልቀት ውስጥ ያለው ከፍተኛ ክፍተት የተነሳ ፀሐይ በማታይበት ስፍራ ብቻ የሚኖረው እንግዳ አሳ ወደ ባህር ወለል ላይ ብቅ ብለዋል። ከሁሉም በላይ ግን ሰውን ያስደነገጠው ዋርፊሽ ወይም ኦርፊሽ በመባል የሚታወቀውና እንደ ዘንዶ የሚረዝመው አሳ መታየት ነው። ይህ አሳ በጃፓን ታሪክ ውስጥ እጅግ የሚፈራ ነው እና በ2011 በጃፓን በብዙ ቦታዎች ታይቶ ነበር። ከዚያም ብዙም ሳይቆይ በታሪክ ታይቶ የማይታወቅ ታላቅ ሱናሚ ተከስቶ ጃፓንን አወደማት። ካለፉት 12 ዓመታት ወዲህ ይህ አሳ የትም አልታየም ነበር። አሁን ግን በዚህ በ2025 ዓመት ይህ የጥፋት ምልክት የሆነው አሳ በብዙ የዓለም ክፍሎች በድጋሚ መታየት ጀምሯል። ይህ በባህር ጥልቀት ውስጥ አንድ ታላቅ አውሬ መንቀሳቀሱን የሚያሳይ ምልክት ይሆን? ሌቫታን ሊነሳ ይሆን? የናሳ ድብቅ ታሪክ። ናሳ ዛሬ በጠፈር ምርምር ዓለም አቀፍ ዝናን ያተረፈ ድርጅት ነው። ነገር ግን ብዙ ሰዎች የማያውቁት አንድ እውነት አለ። ናሳ መጀመሪያ ሲቋቋም ዓላማው የጠፈር ምርምር ሳይሆን የጥልቁ ባህር ምርምር ዲፕ ሲ ሪሰርች ነበር። ሆኖም ግን በባህር ጥልቀት ውስጥ ጥናታቸውን ሲጀምሩ ያዩት ነገር ክፉኛ አስደነገጣቸው። በውቅያኖስ ውስጥ የሰው ልጅ ሊቋቋመው የማይችለው ወሰንና አስፈሪ ኃይል እንዳለ ተረዱ። ያዩትን ምስጢር ለዓለም ከመናገር ይልቅ ደብቀው በድንገት የባህር ምርምሩን አቆሙና ፊታቸውን ወደ ጠፈር አዞሩ። ብዙዎች እንደሚሉት ናሳ ሰውን ከዚች ምድር ለማስወጣት የሚጣጣረው በምድር ባህር ውስጥ የተደበቀው ሌዋታን የሚነሳበት ቀን ስለደረሰና ያንን ፍርሃት ስለማይችሉት ነው። ሌዋታን በመጽሐፍ ቅዱስና በጥንታውያን እምነቶች ሌዋታን ተራ የባህር እንስሳ አይደለም። የሰው ልጅ ኃይል ሊቆጣጠረው የማይችል መለኮታዊ የጥፋት ኃይል ነው። በመጽሐፍ ቅዱስ ውስጥ በተለይም በኢዮብ መጽሐፍ ምዕራፍ 41 ላይ ስለ ሌዋታን አስፈሪነት በዝርዝር ተጽፏል። በመቃጥን ሌዋታንን ታወጣዋለህን ይላል ቃሉ። ሌዋታን እንደ ዘንዶ የሚመስል ግዙፍ አካል አለው። ጥርሶቹ እንደ ስለት የተሳሉና የሚያስፈሩ ናቸው። ከአፉ ውስጥ እንደ ፋኖስ እሳት ይወጣል፣ ከአፍንጫውም እንደሚፈላ ድስት ጢስ ይወጣል። ቆዳው እንደ ጋሻ የተደራረበ በመሆኑ የሰው ልጅ የሰራው ማንኛውም መሳሪያ ሊበሳው አይችልም። ባህሩን እንደ መጥበሻ ያናውጠዋል። ማዕበልና የመሬት መንቀሳቀስን የሚቆጣጠር ኃይል አለው። በክርስትና አስተምህሮ ሌዋታን የጨለማ ኃይል ምልክት ሲሆን በመጨረሻው ዘመን እግዚአብሔር ይህንን አውሬ እንደሚቀጣው ይነገራል። በይሁዲ አፈ ታሪክ ደግሞ እግዚአብሔር በመጀመሪያ ወንድና ሴት ሁለት ሌዋታኖችን ፈጥሮ ነበር ይላል። ነገር ግን እነዚህ ግዙፍ ፍጥረታት ቢራቡ ዓለምን ሊያጠፏት ስለሚችሉ እግዚአብሔር ሴቷን ሌዋታን ገድሎ ስጋውን ለጻድቃን ምግብ እንዲሆን አቆየው። ወንዱ ሌዋታን ግን አሁንም በባህር ጥልቀት ውስጥ አለ። የሰው ልጅ ክፋት፣ ቅናት፣ ክህደትና ጦርነት ሲበዛ ሌዋታን ንጹሐንን ሊበላ ይነሳል። በዚያን ጊዜ ግን እግዚአብሔር ከሰማይ በሚወርድ ኃይለኛ ቀስት አውሬውን ገድሎ ለጥሩ ሰዎች ድግስ ያደርገዋል ይላል። በዓለም ዙሪያ ያሉ የሌዋታን ስሞች። ሌዋታን በተለያዩ ባህሎች በተለያዩ ስሞች ይታወቃል። ሜሶፖታሚያ ቲያማት የሚባል የሞትና የጥፋት አምላክ ነበር። እርሱም እንደ ሌዋታን የባህር ዘንዶ ሲሆን ማርዱክ በሚባለው አምላክ እንደተገደለ ይነገራል። ኡጋሪት ሎታን የሚባል 7 ራስ ያለው የባህር ዘንዶ እንደነበረ ያምናሉ። ኖርዲክ ዮርሙንጋንድ የሚባል ምድርን ዙሪያዋን የከበበ ግዙፍ ዘንዶ አለ። ስማቸው ቢለያይም ሁሉም የሚገልጹት አንድ አይነት ፍጥረት ነው፣ የጥልቁ ባህር ግዙፍ ዘንዶ። የሳይንስ ማስረጃ ስኮሻ ፕሌት። አሁን ደግሞ ወደ ሳይንሳዊና አስገራሚው ማስረጃ እንምጣ።
በጉግል ማፕስ ሳተላይት እይታ በአንታርክቲካ እና በደቡብ አሜሪካ መካከል ያለውን ውቅያኖስ ብትመለከቱ አንድ ግዙፍ የዘንዶ ራስ የሚመስል ቅርጽ ታያላችሁ። ይህ ምስል በፎቶሾፕ የተሰራ አይደለም፣ በእርግጥ ያለ ቦታ ነው። ሳይንቲስቶች ይህንን ቦታ ስኮሻ ፕሌት ብለው ይጠሩታል። ርዝመቱ ወደ 8000 ኪሎ ሜትር ይደርሳል። የሚገርመው ግን ሌዋታን በመጽሐፍ ቅዱስ ውስጥ የተገለጸውም ልክ በዚህ ርዝመት ነው። በዚህ ስፍራ ውስጥ ብዙ የከርሰ ባህር እሳተ ገሞራዎች አሉ። አካባቢው እጅግ ሞቃት በመሆኑ የትኛውም የሰው ልጅ ሰርጓጅ መርከብ ወደ ታች ወርዶ ምርምር ሊያደርግ አይችልም። ይህም ሌዋታን ለመደበቅ የተጠቀመበት የተፈጥሮ ጋሻ ሊሆን ይችላል። ሰው ልጅ እስካሁን ስለ ውቅያኖስ የሚያውቀው ከ5% እስከ 9% ብቻ ነው። ቀሪው 9% በላይ የሚሆነው የባህር ዓለም አሁንም ለእኛ ምስጢር ነው። እንደ ዴቪል ፊሽ ያሉ እንግዳ አሶችን ያየነው ባህር ውስጥ ስንመረመር ሳይሆን እነሱ ራሳቸው ወደ ላይ ሲወጡ ነው። ታዲያ ሌዋታን በዚያ ጨለማ ውስጥ የለም ብሎ ማን ሊከራከር ይችላል? አባቶቻችን እንደሚሉት ሌዋታን በውለታ ውስጥ ያለ ፍጥረት ነው። እርሱ ዝም ብሎ የተቀመጠው የሰው ልጅ ወደ ትክክለኛው መንገድ እንዲመለስ ለማስጠንቀቅ ነው። የሰው ልጅ ክፋት ወሰን ሲያልፍ ሌዋታን ከጥልቁ ይነሳል። እናንተስ ምን ታስባላችሁ? ናሳ የሸሸው ሌዋታንን ፈርቶ ይሆን? የዋርፊሽና የሌሎች አሶች ወደ ላይ መውጣት የታላቁ ጥፋት ምልክት ነው? አስተያየታችሁን በኮሜንት አጋሩን። ይህ ስለ ሌዋታንና ስለ ባህር ስር ምስጢራት ያዘጋጀንላችሁ ቪዲዮ ነበር። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ ሌላ አስደሳችና አስፈሪ ታሪክ ይዘንላችሁ እንቀርባለን። እስከዚያው ከጥልቁ ባህር ምስጢር ይሰውረን።